you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations, or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this, as a lawyer, I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer. Were you not a lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of people. ይህንን የጂኖሳይድ ጉዳይ ባናሳንሰው ነው የሚሻለው ይላሉ አቶ ጌታቸው ረዳ። እኔ አይደለሁም እያንኳሰስኩና እያሳነስኩ ያለሁት እርስዎ ጂኖሳይድ ፈጽሟል ሲሉት ከነበረው ሰው ጋር የቅርብ ጓደኛሞች ነን እያሉ ነው ያለው ይላል ጋዜጠኛው። ደብረጽዮን ገብረ ሚካኤል በበኩላቸው ደግሞ ከ1 ሚሊዮን በላይ ያለቀ ይባላል፣ ማስረጃ የለውም፣ ጥናት የለውም፣ ለማስፈራሪያ ነው እንጂ እኛን ይላል። አንዲት የትግራይ እናት ልጅን ከገደለብኝ ይልቅ መገደሉንና ገዳዩን የካደኝ የበለጠ ያንገበግበኛል ማለት ያለባት እንዲህ ያሉትን ሰዎች ስትሰማ መሆን አለበት። አንድ ስሙን ተክሉ ብለን የቀየርንለት አድማጫችን ደግሞ እንዲህ ይላል። በ2013 ዓመተ ምህረት ጥር አካባቢ በዳጋርቢ እንደ አባ ጸሃማ ተብሎ በሚጠራው አካባቢ አመራሮች በብልጽግናና ሻቢያ ሰራዊት ተከበዋል ተባልን። ሁሉም መሪዎች ደብረጽዮን፣ ጌታቸው፣ ፈትለወርቅ፣ ጻርቃን በዚህ አሉ። በወቅቱ አዛዣችን ጀነራል ተክላሸብር ወይም ወዲያ አሸብር ነበር። አመራሮቻችን ለማዳን ግቡ ተባልን። ጓደኞችና ጓዶች ተሰውተው እነጌታቸው ዳኑ። እኔ ክፉኛ ቆሰልኩ። ታክሜ እንደገና ወደ ውያ ገብቼ ነበር። አቃተኝና ወጣው። ቁስሉ ሽሮልኝ ነበር። አሁን ጌታቸው ረዳን ከአብይ አህመድ ጋር ሳየው ግን ቁስሌ ያመኛል። ህመሜ ያመረቀዘብኝ ይመስለኛል፣ ይጠዘጥዘኛል። ደብረጽዮን ደግሞ እነዚያን የሞቱትን ጓዶችን ካደ። ተክሉ ይህንን ያለው ከወራት በፊት ነበር። ልክ ጌታቸው ረዳ በፋናም ባልጀዝራም አብይ አህመድ ሊከላከል ከመሰማራታቸው በፊት በእንግሊዘኛም በአማርኛም እየዞሩ ጠቅላይ ሚኒስትር አብይን ብፁዕ ወክሌ ከማድረጋቸው አስቀድሞ ደብረጽዮን 1 ሚሊዮን ሰው ሞተ የሚባለው እኛን አመራሮቹን ለመምታት ነው እያሉ ከተናገሩ በኋላ የትግራይ ህዝብ ሳኒታይዘር ብሎ የዘፈነላቸው ጌታቸው ረዳ የአብይ አህመድ የወንጀል ኃጢያቶችን ማጠቢያ ሳኒታይዘር ሆነው እሱ ጂኖሳይድ ፈጸመ ብዬ መናገር አልፈልግም እያሉ የአልጀዚራን ጋዜጠኛ ያስገርማሉ። የትግራይ ህዝብ ያለልካቸው ፑቲን እያለ ያወደሳቸው ደብረጽዮን 1 ሚሊዮን መሞቱ የሚነገረው አመራሩን ለመምታት ነው ብለው ሲበሳጩ አብይ አህመድ አሽፎባቸዋል። የትግራይ ህዝብ ስለ ጦር ስትራቴጂነታቸው የተናገረላቸው ጻርቃን ሌሎችም 75 በመቶ ወንጀል የፈጸመው እኮ ሻቢያ ነው በማለት የአዲስ አበባዎቹን ሹማምንት ሲከላከሉ ዳኛቸው አሰፋ በመንግስት ጥርስ ከት ብለው ይስቁባቸዋል። ብርሃኑ ጁላና ፊሊጶስ ወልደ ዮሐንስ፣ ዳንኤል ክብረትና የማነ ገብረ መስቀልም እንዲሁ ማድረጋቸው አይቀርም። በእርግጥም የህወሓት የቀድሞ ቅሪቶችና የአሁኑ መሪዎች የሻቢያንና የብልጽግናን ኃጢያቶች ለማጠብ ተግተው እየሰሩ ናቸው። አዲስ አበባ፣ አስመራ አብይ አህመድና ኢሳያስ አፈወርቂ አቅደውና ተናቦ የፈጸሙትን ወንጀልና ፈጻሚዎችን እንደነጌታቸው ረዳ ያሉ የህወሓት ቅሪቶች እንደ ደብረጽዮን ያሉ የህወሓት መሪዎች እየካዱትና እያቀለሉት ቀጥለዋል። በአልጀዚራ ላይ የጠቅላይ ሚኒስትሩ አማካሪ ወይም በሳቸው ቋንቋ የአብይ አህመድ የቅርብ ጓደኛ ጌታቸው ረዳ ያደረጉት ንግግርም ሆነ ሌሎች የተናገሩት ህዝብ የተካደበትን ደረጃ የሚያሳይ ነው የሚሉ ሰዎች በእርግጥም በእነዚህ ባለስልጣናት አድራጎትና ገለጻ የሻቢያና የብልጽግና ወንጀሎች እየታጠቡ ነው ሲሉም ይጠይቃሉ። የአንድ የጂኖሳይድ ወንጀለኛ ጓደኛ መባል የሚያኮራ ነው እንዴ በሚል ድምጸት የአልጀዚራ ጋዜጠኛ እስኪገረምባቸው ድረስ በሶፍ ዑመር ዋሻ ውስጥ አብይ አህመድን ለማወደስ አማርኛ ቸግሯቸው የነበሩት ጌታቸው በኳታሩ ቴሌቪዥን ላይ አለቃቸውን ለመከላከል ሲሞክሩ ያለ ልማዳቸው እንግሊዘኛቸውም አንደበታቸው ላይ ይደነቃቀፋል። የአዳራሽ ታዳሚንም በንግግራቸው የተሸማቀቁት አንገታቸውን ሲደፉ፣ ሌሎች በአግራሞት ሳቅ ያውካካሉ። የትግራይ የፖለቲካ ኃይሎች በተለይም ህወሓትና ቅሪቶቹ በዚህ ህዝብ ላይ የደረሰውን በደልና በዳዮቹን ለመካድ ሲሰማሩ የአዲስ አበባዎቹ ሂትለሮችና የአስመራዎቹም ሞሰሌኒዎች ምን ይላሉ የሚለው አከራካሪ አይደለም። የሚክዱት እነጌታቸው ገዳዮቹን እነ ደብረጽዮንም ሟቾቹን ነው። ጌታቸው ረዳና ጻርቃን ገብረትንሳኤ ወደ አዲስ አበባ ይዘውት የሄዱትን ወይም በእነሱ አገላለጽ ወደ አዲስ አበባ ሸሽተው ሲሄዱ የያዙትና በብልጽግና ልሳናት እየተዘዋወሩ የሚጠቅሱት ደብረጽዮን መቀሌ ላይ ተቀምጦ የተናገሩት ገዳዮቹንና ሟቾቹን የሚክር ነው። እነጌታቸው ለአዲስ አበባ እጅ መንሻ ይዘውት የቀረቡት ጉዳይ በትግራይ ውስጥ የተፈጸመውን ወንጀል አብዛኛውን የፈጸመው ሻቢያ ነው፣ ይህንንም አስጠንተናል የሚለውን ነው። መንግስት በነበርን ጊዜ ከትግራይ ዩኒቨርሲቲዎች ጋር አስጠንተነዋል፣ ይህንን ወንጀል 75 በመቶ የፈጸመው
የፈጸመው ሻቢያ ነው እያሉ አበክረው የሚናገሩት ደግሞ እንደ ፋና ባሉ ያገዛዙ ልሳናት ነው። ጌታቸውም ጻድቃንም ቁጥሩ እንኳን ልክ ቢሆንም 25 በመቶውን ሩቡን የፈጸመው ሻቢያን ጠርቶ የሚያመጣ ብልጽግናና አብይ አህመድ ናቸው የሚለውን ግን ደፍረው አይናገሩትም። ይልቁንም ጌታቸው የፌዴራል መንግስት አለማገትም ይላሉ። የፌዴራል መንግስቱ ጥፋት የፈጸሙ ሰዎችን ቀጥቻለሁ ይላል። አለማገትም በዛ ጉዳይ እኛ ጊዜው አስተዳደር ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል። እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። የገደለው ሬፕ ያደረገው በሴቶች ማህፀን ላይ ያልሆነ ነገር ያስገባው ይላሉ አቶ ጌታቸው ረዳ። የሻቢያን ጥፋትና ጸረ ኢትዮጵያን ሆነ ጸረ ትግራይ እቅድ ከሩብ ክፍለ ዘመን በላይ ሲናገሩ የነበሩት ጻድቃን ገብረትንሳኤ በትግራይ ውስጥ የተከሰተውን ወንጀል ሁሉ በመላ ኢትዮጵያ በሙሉ እንደሚያደርገው እድላቶም እንደሆነ ሲያብራሩ ኑረዋል። ይህንን የዘመናት ምኞቱን ለመፈጸም ሆነ በትግራይ ሴቶች ገላና በዚያ ዝብ ህይወት ላይ ያሻውን እንዲያደርግ አብይ አህመድ በተባለ ጋባዥ አሳጣቂና ቀለብ ሰፋሪ በቀጥታ ኢትዮጵያ ውስጥ ገብቷል። ይህንን ግን ጀነራል ጻድቃን ሆኑ ጌታቸው ረዳ አያስታውሱትም ወይም ለብልጽግና ሰዎች እጅ መንሻ ሲሉ ረስተውት እንዲረሳ እየጣሩ ናቸው። ጌታቸው ረዳ ጓደኛቸውንም መሟገት አይፈልጉም። ግዴለም 75 በመቶውን ወንጀል የፈጸመው ሻቢያ ነው የሚለውን እውነት ይህንን የሻቢያ የዘመናት የጭፍጨፋ እቅድ ይፈጽም ዘንድ የጋበዙት አብይ አህመድ ናቸው ለማለት ድፍረት አይኖርም። 75 በመቶን የፈጸመው ሻቢያ ነው ይሉና 25 በመቶ ታዲያ ማነው የሚለውን እንኳን አያነሱትም። ጌታቸው ረዳና ጻድቃን ፕሬዝዳንትና ምክትል ፕሬዝዳንት እያሉም ስራ ላይ የነበረውና የጂኖሳይድ ኮሚሽን ተብሎ በሚጠራው የክልሉ መንግስት ተቋም በቅርቡ ባወጣው ባለ 166 ገጽ ጥናት 481200 ሴቶች ቃለ መጠይቅ አድርጌ 286000 የሚሆኑት በተለያየ መልክ የሚገለጽ ጥቃት ተፈጽሞባቸዋል። እነዚህም 1528 ሴቶች ተደፍረዋል ይልና 55 በመቶ የሚሆነውን በኤርትራ ሰራዊት፣ 35 በመቶ የሚሆነው ደግሞ በኢትዮጵያ መከላከያ ጦር ወታደሮች የተፈጸመ መሆኑን ያስቀምጣል። ጌታቸው ደግሞ የዚህን ወንጀል አቀናባሪና አስተባባሪ በመካድ አብይ ጂኖሳይድ ፈጽሟል ብለው መናገር እንደማይፈልጉ የእሳቸውንም ስም ነጥሎ በማውጣት እንደ ጂኖሳይድ ፈጻሚ መግለጹ ተገቢ ያለመሆኑን በማንሳት ባልጀጅራ ላለቃቸውና ለጓደኛቸው ተሟግተዋል። አዘጋጁ እስኪገርመው ድረስ ቆይ አልገባኝም፣ ለተመልካቾች ግልጽ ያድርጉላቸው፣ ጂኖሳይድ እንደተፈጸመ ያምናሉ፣ ግን አብይ ፈጸመው ብለው ለመናገር አይፈልጉም፣ ይህንን እያሉ ነው ያሉት ተብሎ ሲጠየቁ አዎ ይላሉ ጌታቸው። ጋዜጠኛው መልሶ እንዲህ አለው፣ ታዲያ ጂኖሳይድ ዝም ብሎ በራሱ ጊዜ የተፈጠረ ነውን? አይደለም፣ በጦርነት በርካታ ተዋናይ ነበሩ አሉ ጌታቸው። ጋዜጠኛውም አብይ አንዱ ነው አለ። በትግራይ የተካሄደውን ጦርነት የመራው እኮ ጠቅላይ ሚኒስትር አብይ ነው። ስለዚህ ጂኖሳይዱን መርቶታል። በዚህ ደረጃ ነጥለን መጥራት አያስፈልገንም፣ አብይ ጂኖሳይደር አይባልብኝ የሚሉት ጌታቸው ረዳም ሆኖ የትግራይ ወጣት አመጽ አካሂዶ ሻቢያን ያስወጣልኝ የሚሉት ጀነራል ጻድቃን በአማርኛም ሆነ በእንግሊዝኛ እያብራሩት ባለው ንግግራቸው ብርሃኑ ጁላና አብይ አህመድ፣ ይልማ መርዳሳና ሽመልስ አብዲሳ፣ ተመስገን ጥሩነህና አወል አርባ፣ ዳንኤል ክብረትና አበባው ታደሰ በትግራይ ውስጥ ብቻ ሳይሆን ከትግራይ ውጭ በነበረው ህዝብ ላይ የፈጸሙት እልቂት እንዳይነገር በመጣር ላይ ናቸው። የኛ ጥናት 75 ወይም 76 በመቶውን ሻቢያ አድርጎታል የሚል ነው እና እሱን እመኑ ባይ ናቸው። እናንተ መንግስት ሆናችሁ ትመሩት የነበረው ኮሚሽን 35 በመቶ ሴቶች በመከላከያ ሰራዊት ተደፍረዋል ሲል የጦር ኃይል ጠቅላይ አዛዥ አብይ አህመድ የሚመሩት ሰራዊት ያደረገው ነው እያለ ነው። ይህም ማለት 53238 ሴቶች በአብይ አህመድ ጦር ተደፍረዋል ማለት ነው። ይህንንም የኛ ወታደሮች በሳንጃ ተደፍረዋልና እኛ በወንድ አካል ብንደፍር ምን ይገርማል እያሉ ያስደረጉት ነው። ቀሪውን 55 በመቶን የፈጸመው ሻቢያንም በአብይ አህመድ ተጋብዞ የገባ ነው የሚለው ንግግር በአንደበታቸው ቢያመልጣቸውም መናገር አይፈልጉም። የሻቢያ ባለስልጣናት ግን ተጋብዘን ገባን፣ ገብተን ባደረግነው ነገር አንጸጸትም፣ ተመስግነንም ወጥተናል በማለት አከታትለው ተናግረዋል። ጋባዣቸውንም አመስጋኛቸውንም ድርጊታቸውንም የሚገልጸው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የትዊተር መልእክት እንዲህ ይላል። ኤርትራ በትግራይ ጦርነት ወቅት ጣልቃ እንዲገባና እንዲሳተፍ የተደረገው በኢትዮጵያ መንግስት ግብዣ ነው። ዛሬ እንዲህ ሳይክዱንና በፊት በራሱ በመንግስትም ሆነ በመከላከያ ኃላፊዎች በይፋ ተመስግነን ወጥተናል፣ ምስጋናቸው በአስቸጋሪ ወቅት ከጎናችን ቁማቸዋል በሚል የተገለጸ ነበር። እንዲህ ያለውን ጉዳይ ምስጋናውንም ሆነ ግብዣውን የፈጸሙት አብይ አህመድ መሆናቸውን የማያነሱት ይልቁንም 75 በመቶ ጥቃት የፈጸመው ሻቢያ ነው የሚለው የበለጠ እንዲያስተጋባ የሚጥሩት እነጌታቸው ረዳ ከዚህ ሁሉ አልፈው የትግራይ ሴቶችን መደፈርና የህዝቡን መከበብ ሲያጋልጡ በኖሩት በእነ አልጀዚራም ላይ ቀርበው ዋናውን የጂኖሳይድ ሰው ጓደኛዬን አትንካቢ በማለት ሲቀራቸው ድረስ ይሟገታሉ። ሲጀመር እኮ አብይ አህመድ ጓደኛዬ ነው፣ ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። ማነው የቅርብ ጓደኛህ? አብይ የቅርብ ጓደኛዬ ነበር። ስትጠለው አልነበረም እንዴ? የጂኖሳይድ ወንጀለኛ ጦረኛ ኢምፔሪያሊስት ስትለው አልነበረም እንዴ? ይላል የአልጀዚራው ጋዜጠኛ። የአልጀዚራው
አዘጋጅ መህዲ ሐሰን ራሱ ግርም ብቻ ሳይሆን ግራ ግብት ያለ ይመስላል። አንድ አይሁዳዊ አሹዝ ኮንሰንትሬሽን ካምፕ ተርፎ ሂትለር ጓደኛዬ ነበር ሲል አሊያም ሄርመን ጎሪንግ እኮ የልብ ወዳጅ ነበር እንዳለው የተሰማው ይመስል ሐሰን ምን አይነት ጓደኝነት ነው ይሄ በማለት ይገረማል። ጌታቸው ግን የትግራይን ህዝብ ሁሉ ጁንታ ብለው ክተት መክታንከት ሲሉ በነበሩት በነፋናም ላይ የትግራይን ህዝብ እልቂት ለዓለም ሲነግሩ በነበሩት በነ አልጀዚራም ላይ ቀርበው አብይ ጓደኛዬ ነው የፌዴራሉን መንግስት በትግራይ ሴቶችን ደፍሯል ብያለም ማገትም እያሉ ከመናገር የሚቆጥባቸው ሞራል አልታደሉም። የህወሓት ቅሪቶችና መሪዎች በራሳቸው የፖለቲካ የፕሮፓጋንዳና የዲፕሎማሲ ስንፍና ለሁለት ዓመት ለመከበብና ለመጨፍጨፍ የዳረጉትን ህዝብ የተፈራረቁ ገዳዮችንም በደሎችንም ሲክዱበት የመጀመሪያው አይደለም። የድርጅቱ ሊቀመንበር ባሳለፍነው ዓመት በሚዲያ ወጥተው 1 ሚሊዮን ህዝብ ተገደለ የሚባለው አመራሩን ለማስመታት ነው ማለታቸው አይዘነጋም። ከ1 ሚሊዮን በላይ አለቀ፣ ማስረጃ የለውም፣ ጥናት የለውም፣ ለማስፈራሪያ ነው፣ እኛ ተጨፍጭፈናል ለማለትም አይደለም፣ ጂኖሳይድ አይፈጸምብን ለማለትም አይደለም። አመራሩ አስጨረሰ ይላል። አመራር ለመምታት ስልጣን ለመያዝ የማይሰራ ነገር የለም ብለው ነበር ዶክተር ደብረጽዮን ገብረ ሚካኤል። የህወሓቱ ሊቀመንበር እንደሚወራው አልገደላችሁንም እኮ ይህም የሚነገረው እናንተ ጨፈጨፋችሁን ለማለት ሳይሆን አመራሩ አስጨፈጨፈን ለማለት ነው የሚል ይዘት ያለው መልእክት ባስተላለፉበት በዚያ ንግግራቸው የካዷቸውን ሟቾች ጌታቸው ረዳ ደግሞ ገዳዮችን በመካድ ቀጥለውበታል። ደብረጽዮን የሟቾቹን አሃዝ በቁጥር ለማሳነስ እየጣሩ የካዱት ላለመጠየቅ ከሆነ ጌታቸው የገዳዮቹን ስም ለመጠበቅ ለምን ተሟገቱ የሚለው ጥያቄ መነሳት ይኖርበታል። ለዚህ ምላሽ የሚሆነን ጉዳይ ለማግኘት ወደ ኋላ 7 ዓመት መመለስ ይኖርብናል። በ2011 ዓ.ም ነሐሴ ላይ የመጀመሪያው እንግዳ የነበሩት ጌታቸው ረዳ ቃለ መጠይቅ ለመስጠት ለመፍቀዳቸው ሲመሰገኑ እንጀራዬ ነው በማለት መልሰው ነበር። የቀድሞ የህወሓት ሁለተኛ ሰው አሁን እንጀራቸው በአልጀዚራም በፋናም ቀርቦ የቅርብ ጓደኛ የሚሏቸውን አብይን መከላከልና የእሳቸው ወንጀል ማስተባበል ሆኗል። እሳቸው ለእንጀራቸው ብለው ገዳዮችን ሲክዱ፣ ደብረጽዮን ደግሞ ላለመጠየቅ ብለው ሟቾችን ያሳንሳሉ። አመራሩን ተጠያቂ ለማድረግ 1 ሚሊዮን ተገደለ ይሉብናል የሚሉትን ደብረጽዮን የሟቾቹን አሃዝ ሲያሳንሱት ከመጠየቅ ያመልጣሉ ወይ ብሎ የሚጠይቅ ከኃላፊነትም የሚያግድና የሚያባረር ድርጅት የላቸውም። ደብረጽዮን እንዲህ ብለው ከተናገሩ በኋላ ግን ጠቅላይ ሚኒስትር አብይ አህመድ 1 ሚሊዮን እኮ አልሞተም ራሳቸውም ማንቆጠረው ብለዋል በማለት ተሳልቀዋል። ትዝ ይላችሁ ከሆነ በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩን፣ እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ አሁን ደግሞ ራሳቸው ማን ነው የቆጠረው አሉ። ውሸት ነው ራሳቸው ናቸው ይላሉ ዶክተር አብይ አህመድ። የትግራይን ህዝብ የደመኛ ጠላቶች የአብይ አህመድና የሻቢያ መሳለቅ ያደረጉት እንደ ጌታቸው ያሉ የህወሓት ቅሪቶች እና እንደ ደብረጽዮን ያሉ አውራ ህወሓቶች እንዲህ እያደረጉ ከካዱ በዚህ መጠን በትግራይ ህዝብ ላይ የተፈጸመን ወንጀልና ወንጀለኞችንም ለማሳነስ ብሎም ለመካድ ቆርጠው ከተነሱ በእነሱ መሪነት በአማራና በአፋር ክልሎች የተፈጸመውን ጥፋትስ እንዴት ላምኑ ይችላሉ? እነዚህ የኛ ህዝብ ነው የሚሉትን የትግራይ ህዝብ ያልተቋረጠ በደል ለአብይ አህመድ እጅ መንሻ ሲሉ ዋናውን የወንጀሉን አስተባባሪ የካዱት ጌታቸው ረዳ የትግራይ ህዝብ ሞት አልተቆጠረም፣ 1 ሚሊዮን የሚባለው እኛን ለመምታት ነው የሚሉት ደብረጽዮን ከክልላቸው ውጭ በቆቦና በጭና በጋሊኮማና በመጋለ በእነሱ መሪነት የተፈጸመውን የጦር ወንጀል ቢገረፉም ያምናሉ ተብሎ አይታሰብም። እንደ ጌታቸው ያሉ ሰዎችን እስከ መከተል ሊቀመንበርነት ያደረሰው ህወሓትም እንደ ደብረጽዮን ባሉ ግለሰቦች መመራትን ወዶና ፈቅዶ ቀጥሏል። እንዲያም ሆኖ ሰዎቹ ያሻቸውን ቢናገሩም በ21ኛው ክፍለ ዘመን በአብይ አህመድ አስተባባሪነት በሻቢያ ተጋባዥነት በደብረጽዮንና ጌታቸው ተዋናይነት 1 ሚሊዮን የሰሜን ኢትዮጵያ ህዝብ አልቋል የሚለውን ህግም ሆነ ታሪክ የማይክደው ሀቅ ሆኖ ይቀጥላል። እነዚህ ሰዎች ጂኖሳይድን በመፈጸምና ጂኖሳይድን በመካድ ጭምር እንደየውሏቸው የሚጠየቁበት የፍርድ ቀንም ይመጣል። በትግራይ ህዝብም ሆነ በአፋርና በአማራ ህዝብ ላይ የተፈጸመውን በደልና በዳይ አብይ አህመድ ቢክዱት ጌታቸው ረዳ የጓደኛዬን ስም አትጥቀሱብኝ ብለው ቢከላከሉለት ደብረጽዮን ገብረ ሚካኤል አመራሩን ለመምታት ነው እያሉ ቢደመጡም በኢትዮጵያ ውስጥ ፍትህ የሰፈነለት ግን ከኑረንበርግ ችሎት የማይተናነስ ከአርሻ ፍርድ ቤት የሚስተካከል ፍርድ በዘመናችን ሂትለሮችና ጎሪንጎች ላይ መፈጸሙ አይቀርም። ጌታቸው ለንደን ድረስ ሂደው ከመህዲ ሐሰን ጋር ያደረጉት የአልጀዚራ ቆይታ ገና ሙሉ አልተለቀቀም። ቴሌቪዥን ጣቢያው ከጥቂት ዓመታት በፊት የአብይ አህመድ ቀንደኛ ተፋላሚ እያለ ሲገልጻቸው የነበሩት ጌታቸው ረዳ አብይ አህመድ ድሮም ዘንድሮም የቅርብ ጓደኛዬ ነው ብለው ሲመጡበት ግራ የተጋባ ይመስላል። ጌታቸው ረዳ ከሀገር ሀገር እየዞሩ ቋንቋም እየቀያየሩ በአማርኛም በእንግሊዝኛም ሆነ በትግረኛ አብይ አህመድን ለመከላከል እስከ አልጀዚራ ለመዝመት ስለምንፈለጉ በእርግጥ ይህንን ከማለት ውጭ ምርጫ አልነበራቸውምን የሚለውን የጠየቅናቸው አንድ የቀድሞ ጓደኛቸው ጌታቸው ከዚህ ውጭ ቢናገር ወደ አዲስ አበባ ወደ እንጀራው እንደማይመለስ ያውቃል ይሉና አይ ልጅ ማሰሪያው አይ ልጅ ገመዱ ጎጆማ ምን ይላል ዘግተውት ቢሄዱ የሚለውን የጥንት ዘፈን አጣቅሰው አይሆድ ማሰሪያው አይሆድ ገመዱ ስንት ቀን ይኖራል ዘግተውት ቢሄዱ ብለው ይተክዛሉ። የአልጀዚራው ቃለ ምልልስ
ሙሉ ዝግጅት በሚቀጥለው ሐሙስ እንደሚተላለፍ አርጀንት ኒውስ ካዘጋጆቹ ሰምቷል። ሙሉን ወደ አማርኛ መልሰን ለማስተላለፍ ከወዲሁ ቃል እየገባን መልካሙን ሁሉ በመመኘት እንሰናበታለን።